አስኳላ አካዳሚ ሰላም እንዴት ናችሁ? ውድ የኢትዮ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ በሌላ የመማሪያ ዘዴ እንዲሁም ደግሞ ሌላ በአማርኛ ቃላትን እንዴት አድርገን አማርኛ ፊደላትን እንዴት አድርገን ማወቅ እንደምንችል እሱን እናያለን ማለት ነው። ውድ የኢትዮ ተከታታዮቼ ቪዲዮውን ከመጀመራችሁ በፊት ሳብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድትተባበሩን ወይም ደግሞ ቤተሰብ እንድትሆኑ እናሳስባለን ማለት ነው። እሺ ቪዲዮውን ከመጀመሪያው ጀምራችሁ እስከ መጨረሻው በደንብ እንድታዩት፣ ምክንያቱም ታተርፉበታላችሁ። ስለዚህ አሁን ላስተምራችሁ የፈለጉት ምንድነው አማርኛ ፊደላትን እንዴት ነው ልንለይበት የምንችል አግባብ ምን አለ? ሌሎቹ ፊደላት ከሌላው እንዴት እንለየዋለን የሚለውን እሱን እናያለን ማለት ነው። እሺ በባለፈው በሌላ ቪዲዮ እንዲህ ፊደላትን እያየን እንዴት አድርገን ነው ቃል መመስረት የምንችለው የሚለውን እሱን በቀጣዩ ቪዲዮ እዚህ በፊት ባለው ቪዲዮ አሳይቻችኋለሁ። እሱን ገብታችሁ እንድታዩ ተጋብዛችኋለሁ ማለት ነው። ዛሬ ደግሞ ፊደላትን እንዴት አድርገን ነው በሌሎች መለየት የምንችለው፣ ምን አይነት ቅርጻቸውስ ምን አይነት ነው የሚለውን እሱን እናያለን ማለት ነው። ውዴቱ ተከታታዮች ቪዲዮውን ላይክ ሼር በማድረግ ቤተሰብ ትሆኑ ዘንድ እናሳስባለን። ከዛ በመቀጠል ኦንላይን መማር የምትፈልጉ ከዚህ ጋር በተቀመጠው ስልክ ሀይ ልትሉን ትችላላችሁ ማለት ነው። እኛም አንድ አስተማሪ ለአንድ ተማሪ ከሰኞ እስከ ዓርብ ቀጥረን እናስተምራለን ማለት ነው። እናንተም እዚህ ጋር በተቀመጠው ስልክ ሀይ ልትሉን ትችላላችሁ። ወደ ቪዲዮ እሺ እዚህ ጋር የምታዩት ውድ ተከታታዮች እዚህ ጋር የምታዩት እስከ መጨረሻው ድረስ አለ ማለት ነው እነዚህ። ስለዚህ እዚህ ጋር ልታዩት የሚገባ ፊደላትን እንዴት አድርገን ነው አሁን ማወቅ የምንችለው፣ ፊደላትን እንዴት አድርገን ነው ከሌሎች ልለያቸው የምንችለው፣ ቅርጻቸውስ ምን አይነት ነው፣ እሱን እናያለን ማለት ነው። በደንብ እናያለን። በደንብ ተከታተሉ። ቪዲዮውን ከመጀመሪያው አንስታችሁ እስከ መጨረሻው ድረስ ታዩልኛላችሁ ማለት ነው። እሺ ይቺ ፊደል ማን ትባላለች? ሀ ትባላለች። ሀ ምን አይነት ቅርጽ አላት? አሁን እዚህ ጋር አሁን ማየት የምንችለው ሀ ምን አይነት ቅርጽ አላት። ምክንያቱም ሀን ካወቅን ሌሎቹ ፊደላት ምንድናቸው? ከሀ የጀመሩ ነው። ከሀ ጋር የተወሰነ ልዩነት አላቸው እንጂ ከሀ ጋር ተመሳሳይነት አላቸው። ቅጥያ ወይም ደግሞ እግራቸው ይረዝማል ወይም ደግሞ እግራቸው ቀለበት ይኖርባቸዋል ምናምን እንደዚህ ነው እንጂ ከሀ ጋር ተመሳሳይ ሊሆኑ የሚችሉት። ስለዚህ ሀ የምታዩት ወደ ላይ የዞረች ነገር ነች። ወይም ደግሞ በእንግሊዘኛው ደግሞ ዩን ትመስላለች ማለት ነው። ሀ ይችን ትመስላለች። እቺ ደግሞ ማናት? ሁ ናት። ሁ ከሀ የምትለየው በምንድን ነው? በቅርጽ ብቻ ነው ማለት ነው። በቅርጽ ብቻ ነው። በቅርጽ ስላችሁ ቅርጻቸው አንድ ነው፣ ግን ደግሞ በቅጥያም እንዲላይ ይለያያሉ፣ ከሀ ጋራ ይለያያሉ ማለት ነው። የሁ ቅጥያም እንዴት ያለ ነው? ቅጥያዋ በስተቀኝ በኩል መሀል ላይ ምን አላት? ቅጥያ አላት ማለት ነው። ይሄ ደግሞ እግሯ ወደታች ተረዝምና ከዛ በኋላ በስተቀኝ በኩል ጫፍ ላይ ምን አላት? ቅጥያ አላት ማለት ነው። ሀ ደግሞ ቅጥያዋ ይቆረጣል፣ ወይም ደግሞ ይሄ ቅጥያ ላይ ይሄ ላይ የነበረው ቅጥያ ይቆረጣል። ሄ ቀለበት ናት። በነገራችን ላይ ውዴቱ ተከታታዮች እዚህ ጋር ልታያቸው የሚገባ አምስተኛ ፊደል ወይም ደግሞ ሄ አምስተኛ ፊደል የሚባሉት ሁሉም እንዳጠቃላይ ታች እግራቸው ላይ ምን አለ? ቀለበት አላቸው። ይኸው የምታዩቸው ነው። ቀለበት አላቸው እግራቸው ላይ በብዛት በስተቀኝ በኩል እግራቸው ላይ ቀለበት ያላቸው ከሆኑ እነሱ ምን ይባላሉ ማለት ነው? አምስተኛ ፊደል ወይም ደግሞ የፊደሉ አምስተኛ ናቸው ማለት ነው። እስኪ ለምሳሌ ህ እቺን ትመስላለች ማለት ነው። ከዛ ደግሞ ሆ እቺን ትመስላለች። ህ በስተግራ በኩል ያለችዋ ትጣመማለች። ሆ ደግሞ አናቷ ላይ ምንድን አላት ማለት ነው? ቀለበት አላት ማለት ነው። ከዛ በመቀጠል እዚህ ጋር ልናያቸው የሚገባ ማን አለ? ለ አለ። ለ በመጀመሪያ አሁን ለ ስንል ለን ቅርጿን ብቻ ምን ማለት አለብን? ጭንቅላታችን ውስጥ ማስገባት አለብን። ለን ጭንቅላታችን ውስጥ እናስገባለን ማለት ነው። ከዚያ በኋላ ያሉት ፊደላት ስድስቱም ሌሎች ፊደላት
ይሄን ቅርጽ ይይዛሉ። ከዛ ወይ እግራቸው ያጥራል ወይ ቅጥያ ያላቸው ወይ ደግሞ ቀለበት ይኖራቸዋል ምናምን እንደዚህ ነው እንጂ ምንም የተለየ ነገር የላቸውም። ምን ለማለት ፈልጌ ነው እዚህ ጋር ለን በመጀመሪያ ቅርጿን እንይዛለን። የለን ቅርጽ ከያዝነ በኋላ ደግሞ ምን እናደርጋለን ማለት ነው? ቅጥያ። አሁን ሉ ምን አይነት ነገር ይኖረው? ምን አይነት ቅጥያ ይኖረዋል? ሉ ምን አይነት ቅጥያ ይኖረዋል ማለት ነው? ሉ የለ ምንድነች? ሁለተኛ ፊደል ነች። ስለዚህ ሉ ምን አይነት ቅጥያ ያላት? በስተቀኝ በኩል መሀል ላይ ቅጥያ አላት ማለት ነው። ይሄው የምታዩት እዚህ ጋር ማለት ነው። ከዛ በመቀጠል ሊ ደግሞ እዚህ ጋር በደንብ ልትረዱኝ የሚገባ ሊ ምን አይነት ቅርጽ አላት? ምን አይነት ቅርጽ አላት? እንግዲህ ሊ ታች ላይ እግሯ ላይ ምን አለ? በስተቀኝ በኩል ቅጥያ አለ። ምን ላይ? መጨረሻ እግሯ ላይ ማለት ነው። ላ ደግሞ በስተግራ በኩል ያለው እግሯ ያጥራል። ሌ እንግዲህ የላ አምስተኛ ፊደል ናት ማለት ነው። የላ አምስተኛ ፊደል ከሆነች እዚህ ጋር በደንብ ልትረዱኝ የሚገባ የሌ አምስተኛ ፊደል ከሆነች ምን አላት ማለት ነው? ቀለበት አላት ማለት ነው። ቀለበት አላት ማለት ነው። እሺ ከዛ በመቀጠል ማንን እናያለን? ይኸው በስተግራው ቀለበት አላት። ሎ መሀል ላይ ሆኖ ቀለበት አላት ማለት ነው። እሺ ከዛ በመቀጠል እዚህ ጋር ይሄ እንደዚህ ልዩነታቸውን ካየን እስኪ ሀ ምን አይነት ቅጥያ አሁን እቺ ደግሞ እቺ ያለታዋት እቺኛው ደግሞ ሐመር ውሃ ትባላለች። ሐመር ውሃ ምን ትመስላለች? የድሮ ሜዶ ወይም ደግሞ ማበጠሪያ የድሮ ማበጠሪያ ትመስላለች። እዚህ ጋር የምታዩት ደግሞ ያው ሁሉም የአማርኛ ፊደላት ሁለተኛ ላይ የሚገኙት ሁሉም የአማርኛ ፊደላት በስተ ቀኝ በኩል ነው ቅጥያቸው። በስተ ቀኝ በኩል ወገባቸው ላይ ወይም ደግሞ መሀል ላይ ነው በብዛት ሁሉም በሚባል ደረጃ በስተቀኝ በኩል መሀል ላይ ነው ያላቸው ማለት ነው። በስተቀኝ በኩል መሀል ላይ ነው ያላቸው። ይሄው የምታዩት ነው። ምናልባት የተለየ ቅርጽ ያለው ማን ነው? ፉ የተለየ ቅርጽ አለው። ከፉ ቀጥሎ ደግሞ የተለየ ቅርጽ ያለው ማን ነው መሰላችሁ? ው። ሌሎቹ መሀል ላይ ወገባቸው ላይ ምን አለ? ቅጥያ አላቸው። ስለዚህ ከመጀመሪያው ፊደል የተለየ ሆኖ እዚህ ጋር በደንብ ልትይዙት የሚገባ ነገር ከመጀመሪያው ፊደል የተለየ ነገር ሆኖ ነገር ግን ቅጥያው ወገቡ ላይ የሚሆን ከሆነ እሱ ምን ይባላል ማለት ነው? ሁለተኛ ፊደል ይባላል ማለት ነው። ሁለተኛ ፊደል ይባላል። ስለዚህ አሁን የምታያቸው እነዚህ ሁለተኛ ፊደሎች በሙሉ ወገባቸው ላይ ቅጥያ አላቸው። ሩ ምናልባት በታች በኩል ነው ቅጥያው። ስለዚህ የመን እናያለን። መ የምታዩት ናት። መ ይህን አይነት ቅርጽ አላት። ይህን አይነት ቅርጽ አላት። መ ይህን አይነት ቅርጽ ሲኖራት ቀጣዩ እንግዲህ ሁለተኛ ፊደል ላይ ምን ብያቸዋለሁ? ወገባቸው ላይ ቅጥያ አላቸው። በስተቀኝ በኩል ወገባቸው ላይ ቅጥያ አላቸው ብያቸው ነበር። ስለዚህ ወገባቸው ላይ ቅጥያ ሲኖራችሁ ሙ የምታዩት ነው። ቅጥያው በስተቀኝ በኩል ወገቡ ላይ ሚ እግሯን ታስረዘምታች ላይ በስተቀኝ በኩል ቅጥያ ማ ደግሞ ቅጥያዋ ይጠፋል ማለት ነው። ሜ የምታዩት ቀለበት አላት። ም ወደ ግራ ትጣመማለች። ሞ ደግሞ ቀጥ ያለ ምልክት አላት ማለት ነው። ከዚህ ጋር ግን አንድ ልትረዱት የሚገባ ነገር ታች እግራቸው ላይ ሶስተኛ ፊደላት ታች እግራቸው ላይ ቅጥያ ያላቸው ከሆኑ አራተኛ ፊደል ላይ ያቆማሉ ማለት ነው። አራተኛ ፊደል ላይ ያቆማሉ። እሺ ከዚህ ቀጥለን ማን እናያለን? ሰን እናያለን። ሰ ሱ ሲ ሳ ሴ ስ ሶ። አሁን እዚህ ጋር ሰን መቆጠር ብቻ አይደለም። ምንድነው ልዩነታቸው? ምንድነው ልዩነታቸው? ምንድነው? አሁን የነዚህ ልዩነት በደንብ አድርገን ማወቅ አለብን። ስለዚህ የነዚህ ልዩነት ምንድነው? ልዩነት ምንድነው የሚለው ማየት አለብን። ሰ ይሄው የምታዩት ነው። ሰ ወደ ላይ የዞሩ ሶስት እግሮች ያሉት ናቸው። ሱ ደግሞ ምንድነው ማለት ነው?
ወደ ላይ ይዞ ሶስት እግሮቹ ሁለተኛ ፊደል ነው ብያችሁ ነበረ። በስተቀኝ በኩል ቅጥያ ያለው ብያችሁ ነበር። ስለዚህ በስተቀኝ በኩል ይኸው የምታዩት ቅጥያ ያለው ሳ ሲ ይኸው እግሯ ይረዝማል። እግሯ ረዘም ብሎ ቅጥያዋ በስተቀኝ በኩል ነው። ሳ እንግዲህ ቅድም እንደነገርኋችሁ ቅጥያ ያለው ከሆነ በአራተኛ ላይ ቅጥያው ይቆረጣል ወይም ተዛ ሳ ይሆናል። ሴ ቀለበት አላት። ይኸው ስ ልክ እንደን ወደ ኋላ ያለች ናት። ወደ ኋላ ያለችውና ዳር ላይ ነው ቅጥያዋ፣ ዳር ላይ ታዩታላችሁ። ሶ ደግሞ መሀል ላይ ነው ቅጥያዋ ማለት ነው። እሺ ከዚህ ቀጥለን ማንን እናያለን? ረን እናያለን። ማንን እናያለን ማለት ነው? ረን እናያለን። ረ ደግሞ ምን አይነት ቅርጽ አለው? ረ የምታዩት ነው። ሩ ቅጥያው የተለየ የዚህ በታች በኩል ነው። ሪ የረ ቅርጽ ትይዝና ትታጠፋለች ትንሽ። ራ እንደ ዝግዛግ ትሆናለች። ሬ ያው ቀለበት አላት። ር ሮ ይሄን ይመስላል ማለት። እሺ ሰ ደግሞ እዚህ ጋር የምታዩት ነው። ሱ ደግሞ ምን አይነት ቅርጽ አለው? የሰን ይሄን ቅርጹን ይይዝና የሱ ደግሞ ስንተኛ ፊደልን ይይዛል ማለት ነው? እሱ ደግሞ በስተቀኝ በኩል አየው ሲ አየው ሳ እግሯ ያጥራል። ሴ ቀለበት ይደረግባታል። ስ ያው አናቷ ላይ ጠበም ትላለች። ሶ በስተቀኝ በኩል ያለው እግሯ ያጥራል ማለት ወይም ደግሞ የሳ ተቃራኒ ትሆናለች ማለት ነው። ከዚህ ቀጥለን ማለት እናያለን ሸ ምን አይነት ቅርጽ አለው? አሁን እዚህ ጋር በደንብ ልናየው የሚገባ ሸ ምን አይነት ቅርጽ አለው? ሸ ሹ ሺ ሻ ሼ ሽ ሾ ምን አይነት ቅርጽ አላት? እንግዲህ የሰን ቅርጽ ትይዝና ሸ የሰን ቅርጽ ታያታላችሁ። የሰን ቅርጽ ትይዝና ካናቷ ላይ ምን አላት? የተጋደመ ነገር አላት። ካናቷ ላይ የተጋደመ ነገር አላት። ምክንያቱም አሁን እዚህ ጋር የምታዩት በሙሉ የሸ ዘር ነው ማለት ሸ ይኸው ሹ ይኸው ሱን ትሆንና አናቷ ላይ ቅጥላላት። ሺ አሁንም የሲን ትሆንና ምን አላት? አናቷ ላይ ምን አላት? ቅጥላላት። ሻ ሳን ትሆንና ያው አናቷ ላይ እንደ ቅጥል ነገር አላት። ሴ ይኸው ሼ አናቷ ላይ ያግድማላት። ስ እዚህ ጋርም ደግሞ ማን አለ? ሽ ሶ ይኸው ሾ ይኸው እዚህ ጋር እንግዲህ ለእያንዳንዳቸው ልዩነታቸውን እዚህ ጋር ማየት ትችላላችሁ ማለት ነው። ከዛ በመቀጠል ማን አለች? ቀ ሲመጣ ቀለበት ትዝ ይለናል አይደለም? ምክንያቱም ቀ ወገቧ ላይ ምን አለ? ቀለበት አለ። እዛ ቀለበቱን ምን አለ? ከሁለት የሚከፍለው ደግሞ ወርታች የወረደ አንድ የሆነ አቋም የመሰለ ነገር አለ። አሁን የምትይዙት ልክ እንደዚህ ማለት ነገር ነው። ቀ ሲባል ቀለበት ይዝለናል። ቀለበት የሆነ ወገቡ ላይ አለ። ከዚያ ቀለበቱ ምን ያደርገዋል? አቋም አንዳንድ አቋም ያለ ወደ ታች ይከፍለዋል ማለት ነው። ቀ ከዛ ቁ ሲሆን ደግሞ በስተቀኝ በኩል ቅጥል አለ። በማንኛውም ፊደል እንግዲህ እንደምታዩት በስተቀኝ በኩል ምን አለው? ቅጥል አለው ማለት ነው። ቂ የምታዩት ነው። ቂ ታች ላይ እግሯ ወደ ቀኝ ይሄዳል ማለት ነው። ቃ ደግሞ ጠመምትልና ታች ላይ ወደ ግራ ይመጣል። ቄ ይኸው ቀለበት አለው፣ ላይ ቀለበት አለው። በዚህ በኩል ወደ ቀኝ የዞረ ቀለበት አለው ማለት ነው። ቅ ደግሞ አናቷ ላይ ወደ
ግራ ቆ አናቷ ላይ ቀለበት ትሆናለች ማለት ነው። ስለዚህ ልክ እንደዚህ እያደረግን ነው ልዩነታቸውን በደንብ ልናውቃቸው የሚገባ በ ይኸው ታያቸዋል። በምን አይነት ናት? የሀን ግልባጭ ናት። በነገራችን ላይ ይኸው ሀ እዚህም ጋር የምታያት ናት። ወደ ላይ የዞረች ነበረች። አሁን ግን ይኸው ወዴት የዞረች ናት? ወደ ታች የዞረች ናት ማለት ነው። ወደ ታች የዞረች ናት። ቡ በስተቀኝ በኩል ወገቧ ላይ ቅጥያ አላት። ቢ የምታዩት ነው። በስተቀኝ በኩል ታች ላይ ቅጥያ አላት። ባ በስተ ግራ በኩል ያለችው አገባ ምን ይላል? እጥር ይላል። ቤ በስተቀኝ በኩል እግሯ ታች ላይ ቀለበት አላት። ብ በስተግራ በኩል ወገቡ ላይ፣ ቦ በስተቀኝ በኩል ምን ይላል? ይገባል። ከዛ በመቀጠል ማን እናያለን? ቨን እናያለን። ይኸው የምታዩት vu ቪ ቫ ቬ ቭ ቮ። እዚህ ጋር ልታዩት የሚገባ ምንድን ነው? ቨን ታዩታላችሁ አይደለ? ማንን ይመስላል? በን ይመስላል። ሁሉ ነገሩ ከበ ጋር ይመሳሰላል። ነገር ግን ከአናቱ ላይ ምን አለው? ሰረዝ አለው። ተግባባን? ከአናቱ ላይ እንደ አግድም ያለ ግን ደግሞ የማይነካው ሰረዝ አለው ማለት ነው። ተግባባን? አናቱ ላይ የማይነካው ግን ደግሞ እንደ አግድም ያለ ሰረዝ አለ ማለት ነው። vu ቪ ቫ ቬ ቭ ቮ። እዚህ ጋር የምታዩት ምን አይነት ቅርጽ አለው? ቡስ ምን አይነት ቅርጽ አለው? ቨና አንድ ነው። ቡና ቡ ተመሳሳይ ቅርጽ አላቸው። ነገር ግን ከላይ ሰረዟ ብቻ ስልታያያቸው የምችለው ቢ የምታዩት ነው። ቪስ ምን አይነት ቅርጽ አለው? እዚህ ጋር የምታዩት ነው። ባን ይመስላል ግን ከላይ ምን አለው? ሰረዝ አለው። በዚህ ይለያያሉ ማለት ነው። ቤ ተመሳሳይ ናቸው። ብ ያው ከላይ ሰረዙ አላሰኝ ተመሳሳይ ናቸው። ቮ ይሄም ከላይ ሰረዙ ነው እንጂ ተመሳሳይ ናቸው ማለት ነው። ከዛ መቀጠል ማን እናያለን? ተን እናያለን። ተን ስናስብ ማን እናስባለን? መስቀልን እናስባለን ማለት ነው። መስቀልን እናስባለን። ከዛ መስቀልና ተመሳሳይ ናቸው። ቱ በስተቀኝ በኩል ምን አላት? ቅጥያ አላት። እንደምታዩት ይቺ ቱ ናት። ግን በስተቀኝ በኩል ወገቧ ላይ ከፍ ብሎ ትንሽ ቅጥያ አላት። ቲ እግሯ ላይ በጠርሻ ላይ ወደ ትዞራለች፣ ወደ ቀኝ ትዞራለች። ታ ደግሞ ወደ ግራ። ቴ ታዩት ነው። ቶ በነገራችን ላይ የቀ ቅጥያዎችና ቅጥያዎች እና የተ ቅጥያዎች አንድ ናቸው። አሁን ለምሳሌ ቁን አመልከቱት። ይኸው እዚህ ጋር ቱን ይኸው እዚህ አመልከቱት። ተግባባን? ቂን አመልከቱት። ይኸው እዚህ ጋርም ቲን አመልከቷት። ቃን አመልከቱት። እዚህ ጋር ማለት ታን አመልከቱት። ይቺ ቅጥላቸው ከቀ ጋር ተመሳሳይ ነው ማለት ነው። ቄ እዚህ ጋር ማን አለ? ቴ ቅ እዚህ ጋር ማን አለ? ት ቆ እዚህ ጋር ማን አለ? ቶ። ስለዚህ የተና ምንድነው ማለት ነው? ተመሳሳይ ነው። ከማን ጋር? ከቀ ጋራ። እሱን በዛ ልክ ልታዩት ይገባል ማለት ነው። እሺ ከዛ በመቀጠል
እዚህ ጋር መቀጠል ማን እናያለን? የን እናያለን። የ ዩ ይ ያ የ ይ ዮ። እዚህ ጋር ማን እናያለን ማለት ነው? የየና የዩ ልዩነታቸውን። ከዚያ ይስ ምን አይነት ቅርጽ አላት? ያ ደግሞ የምታዩት ወደ ግራ ነው የዞረችው። ይህ ቀለበት አላት። ይህ ደግሞ በስተቀኝ በኩል ትጠመም ትላለች ወደ ውስጥ። ዩ አናቷ ላይ ቅጥያ ያላት። እነዚህን እያንዳንዳቸውን ቅጥያቸው ምን ማለት አለብን? ማወቅና ማየት አለብን። ስለዚህ እች ማናት? የ ናት። ዩ ይ ያ የ ይ ዮ። ከዛ በመቀጠል ማን እናያለን? ከዚህ ጋር ኑ ኒ ና ኔ ን ኖ። እዚህ ጋር የምታዩት ፊደላችሁ የነዘሮች ናቸው ማለት ነው። እነዚህን የነዘሮች እንዴት ነው መለየት የምንችለው? እንግዲህ የምታዩት የመጀመሪያ የነን ቅርጽ መያዝ ነው። የነን ቅርጽ ከያዝነው በኋላ ቀጣዩ ኑ ወገቧ ላይ ቅጥያ አላት። ኒ ምን አይነት ቅጥያ አላት? ናስ ምን አይነት ቅጥያ አላት? እያልን እነዚህ ሁሉንም ማየት አስፈላጊ ነው ማለት ነው። ውድ ተመልካቾቼ ቀጣይ ደግሞ ከኘ እስከ መጨረሻ ያሉትን እናያለን። በዛሬው ቪዲዮ ከዚህ ጋር እናበቃለን ማለት ነው። መልካም ጊዜ